ያያችሁት ምን ያክል ይህን እንትን እንደሚለው ማለት ነው ምን ያክል እንደሚያሳምረው ምን ያክል ቆዳችሁን እንደሚያሳምረው ላሳያችሁ ሁለተኛ ደግሞ እስኪ እዚህ ላይ ላሳያችሁ እንደገና ማለት ነው ይሄው እንድታዩት ልዩነቱን ብዬ ነው ልዩነቱን እንድታዩት ስለፈለኩ ነው ማለት ነው ምን ያክል የሰውነታችሁን ቆሻሻ እንደሚያወጣው እንድታዩት ስለፈለኩ ነው ማለት ነው እንደዚህ አድርጋችሁ እንደዚህ ይሄው እዩት እኔ እንግዲህ ሻወር ወስጃለሁ ብያለሁ ትናንት ማለት ነው እዩት ግን ቆሻሻውን እንዴት እንደሚያወጣው እንደዚህ አድርጋችሁ ባላችሁ ነገር ግዴታ ከማዳሞች ጋር እኩል መሆን አይጠበቅብንም በቤታችን ባለን ነገር ራሳችን ቆዳችን ፏ ማድረግ እንችላለን ማለት ነው ገባችሁ እንደዚህ ከተጠቀማችሁት በኋላ ግን በጣም የምመክራችሁ ከቻላችሁ የኮኮናት እንትን ብትጠቀሙ የኮኮናት ኦይል ማለት ነው የኮኮናት ኦይል ብትጠቀሙ እመክራችኋለሁ ወይም ቫዝሊን ብትጠቀሙ እመክራችኋለሁ ማለት ነው ይሄው ቆዳችሁን በዚህ መልኩ በትንሽ ባለን ነገር ከቤት ባለ ነገር መጠቀም እንችላለን ግዴታ እንደ ሀፍታሞች መሆን አይጠበቅብንም ገባችሁ ግዴታ ከሀፍታሞቹ ጋር መወዳደር አይጠበቅብንም ሰው ባለው ነው መኖር ያለበት የሌለውን ነገር የሌለውን ከሆነ ሰንበዲ ጋር ከሀፍታም ጋር እኩል ለመሆን ከመጣር እኛ ባለን ነገር ኑሯችን አቅማችን በሚፈቅደው ነገር መጠቀም እንችላለን ገባችሁ ምክንያቱም ግዴታ ከነዛ ሰንበዲ ጋር መኖር አይጠበቅብኝም እኔ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ነው አይደል የሚባለው ይሄ እንደዚህ አድርጋችሁ በሆነ እንትን ነገር ይሄው ቆዳችሁን እንደዚህ ፏ ማረግ ትችላላችሁ ማለት ነው በዛው ማጋጣሚ ጸጉር ምናምን ካለው ራሱ ያነሳላችኋል ማለት ነው እንደዚህ አድርጋችሁ ተጠቀሙት በተለይ ይሄ እንትን ይሄ እዚህ ጋር የሚጠቁረው ነገር ጉልበታችሁ ላይ የሚጠቁረው ነገር እንደዚህም ደግሞ እዚህ ከእጃችን ላይ የሚጠቁረው ነገር በዚህ ማጥራት ትችላላችሁ ለብብትም ቢሆን በጣም ሙልጭ አርጎ ነው የሚያጸዳው ምክንያቱም ከቤት ባለ ነገር መጠቀም ትችላላችሁ ግዴታ መግዛት ምናምን እንደዚህ እንትን የሸርካ ነገር ከምትገዙ በዚህ ተጠቀሙ የሸርካ ነገር ባይዘው ካንሰር ምን የሚያመጣው እሱ ነው ስለማናቅ ነው እንጂ እኛ ማለት ነው ስለዚህ በቤታችሁ ባለ ነገር ይሄን ተጠቀሙ ሼር አድርጉ ወዳችኋለሁ የጉልበታችሁንና የእጃችሁን ጥቁር ለማስለቀቅ ጫው ከዛ ደግሞ ማጁን ከዛ ፐኪም ሶዳ የያገሩ ይለያያል እኛ ግን እዚህ ሀገር የምንኖርበት ሀገር ይሄን ነው የምንጠቀመው ፐኪም ሶዳ አለቀ መሰለኝ እንደገና ልክፈት የያገሩ ይለያያል ፈኪን ሶዳ ባይዘው ማለት ነው አሁን አሜሪካ ያሉት ዩቲዩበሮች ሲያስተዋውቁ ያዩት ሌላ ነው እኛ ደግሞ እዚህ ካናዳ ያለው ይሄ ነው ማለት ነው ይሄን እንደዚህ አርጋችሁ አንድ ማንኪያ ተጠቀማላችሁ ከዛ ምን ታረጋላችሁ ሌሙን ውሃ ያለው ቢሆን የተመረጠ ነው ውሃ የሌለው ከሆነ አላቅም ግን ግዴታ ውሃ ያለው መሆን አለበት ገባችሁ ከዛ በደንብ ታፈርጡበትና ለብብታችሁ ለጉልበታችሁ ለብዙ ነገር ይሆናል ባይዘው ማለት ነው ይሄ ነገር ይሄ ብብታችሁ ጥቁር ላለ ለሚጠቁር ምናምን ይሄ በጣም ሀሪፍ ዘዴ ነው እዩት እንዴት እንትን እንደሚል ማለት ነው ፐኪን ሶዳና ሌሞኑ ሲገናኝ እዩት እንዴት እንደሚሆን እዩት ማለት ነው እዩት አሁን እኔ እጄን እሞክረዋለሁ አሳያችኋለሁ ማለት ነው ለምን እጄን እሞክረዋለሁ አያችሁት ይሄ እንደዚህ ታረጉና ከዛ ምሳሌ አሁን ይሄ አለ ማለት ነው እኔ በቀላሉ ላሳያችሁ ብዬ ነው የሌሙሉ ልጣጩን አትጣሉት ቫይታሚን ሲ ስለሆነ ምን ታርጉበታላችሁ እንደዚህ
ሰው እንትኑን ይዛችሁ ይሄ የጠቆረውን የጠቆረ እጃችሁን እንደዚህ አድርጋችሁ እዩት። በደንብ አድርጋችሁ እንደዚህ ታረጉታላችሁ። ሜሳጅ ብዙ ጊዜ የምትጠቀሙት ሜሳጅ አታረጉም። እንደዚህ አድርጋችሁ የጠቆረውን ምን ያለውን እንደዚህ አድርጋችሁ ይዛችሁ ፍቅፍቅ አድርጉት። ይሄ ምሳሌ አሁን እኔ እንትን ያለ ነው የጠቆረ ነው ማለት ነው። ላሳያችሁ ብዬ ነው። ይሄው እንደዚህ አድርጋችሁ የሚወጣውን ነገር ማየት ትችላላችሁ። ይሄው አያችሁት? የሚወጣው በተለይ ጉልበታችን ምናምን እንደዚህ እዚህ ቅርጭምጭሚታችን የእጃችን ኮርነሩ ይጠቁራል ማለት ነው። አያችሁት? እንደዚህ አድርጋችሁ ለ5 ደቂቃ 10 ደቂቃ እንደዚህ አድርጋችሁ እንትን ብላችሁ ቆዳችሁን ፏ ማድረግ ትችላላችሁ። በዚሁ አጋጣሚ ብዙዎቹ ቀልድ የሚመስላችሁ አላችሁ። ይሄ ቀልድ አይደለም፣ ትክክለኛ የተሞከረ ነገር ነው። እንትኑን ደግሞ አትጣሉት፣ ሌሞኑን አትጣሉት ማለት ነው። እንደዚህ አድርጋችሁ በደንብ አድርጋችሁ ይዛችሁ ፍግፍግ አድርጉት ማለት ነው። ባይዘው ይሄ የሚጎዳ ነገር የለውም። ገባችሁ? የሚጎዳ ሰውነታችሁን የሚጎዳ ነገር አይደለም። ሌሞኑም ሌሞን ነው፣ በኪንግ ሰውዳ ነው፣ ማጅኑም ማጅን ነው። በቃ ምንም የሚጎዳ የለም ለሰውነታችን ማለት ነው።